ትንሽዬ ከመሆንና ተንለዋለሁ ማለት ትንሽ ከቀረውና ውሃውን እደፋዋለሁ። ከዛ ካበሰልኩ በኋላ ማጥለያ ላይ ውሃውን እደፋዋለሁ ማለት ነው። አብሬ ትንሽ አፈላዋለሁ ማለት ነው። ከዛ እስከ መጨረሻው የሩቢያን ሀሹ ሩዝ ነው የምሰራው። እስከ መጨረሻው ተከታተሉ። ስጋ ደግሞ ሽንኩርቴን አዘጋጅቻለሁ። እንደዚህ ሽንኩርቴ ውሃውን መጠጥ ካረገ በኋላ አሁን ሩቢያኔን እጨምራለሁ ማለት ነው። በደረቁ ውሃውን መጠጥ እስከሚያረግ እንትን እለዋለሁ ማለት ነው። ትንሽ ከለሩን ቀየር ሲያረግ እንጨምራለን ማለት ነው። ሩቢያኔን እጨምራለሁ። አሁን እዚህ ጋር ትንሽዬ ዘይት እጨምራለሁ። ዘይት ስጋ ትንሽዬ ጨው ጨምራለሁ። ሩቢያኔን በደንብ እንትን ካልኩ በኋላ ታቁላለሁ። በኋላ ከሽንኩርቱ ጋር አሁን ባህራቴን ጨምራለሁ ማለት ነው። ፍልፍል አስዋድ፣ ሌሞን፣ ከሞን፣ እርድ፣ ጅንጅብል ነው የምጨምረው ማለት ነው። 7 ቅመም የአረብ ሀገርን ቅመም ሁላችሁም ታውቁታላችሁ መቼም። እዚህ ጋር አሁን የዝባራ ትንሽ የዝባራ ጨምራለሁ ማለት ነው። እዚህ ጋር ሀሹዬን ሰርቻለሁ፣ የሩቢያኔን ሀሹ። አሁን ወደ ሩዝ ቀቀላ ነው የሚሄደው ማለት ነው። ስጋ የሩዝን ጨው ጨምራለሁ። እዚህ ጋር ጣዕም እንዲኖረው ሩዙ ትንሽዬ ሚስማርና ቀረፋ ወረቅ ጨምራለሁ ማለት ነው። ሚስማር ማለት ያው ቁርፉድ ነው። ዳርሲም በሀገራችን ቀረፋ ማለት ነው። በዚህ ዳርሲም በሀገራችን ቀረፋ ማለት ነው። ቁርፉድ ደግሞ ያው ሚስማር ነው የሚባለው በአረበኛ። እዚህ ጋር ደግሞ ወረቁን እንኳን አላውቀውም በኢትዮጵያ አነጋገር ማለት ነው። ወረቅ ምን እንደሚባል አላውቅም። የባህር ዛፍ ቅጠል መሰለኝ፣ ወይ የባህር ዛፍ ቅጠል ወይ የሎሚ ቅጠል ነው። ከዛ እንትን አይልም ማለት ነው። እስኪ የምታውቁ የምን ቅጠል እንደሆነ ኮሜንት ጻፉልኝ። እዚህ ጋር አሁን ሩዜን እጨምራለሁ።
ጨርሻለሁ ሩዜን ሰርቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ የምሰራው ሩቢያን ሀሹ ነው። እዚህ ጋር ሩቢያኔን በደንብ አጥቤ ትንሽዬ እንትን እለዋለሁ ማለት ነው። ትንሽ ቀቅለውና ውሃውን እደፈዋለሁኝ። ከሞንና እርድ ጨው እጨምሬ አብሬ ትንሽ አፈለዋለሁ ማለት ነው። ከዛ እስከ መጨረሻው ተከታተሉኝ። ስጋ ቅመሜን እጨምራለሁ። ስጋ ጨው እጨምራለሁ።